ገድለ ዮሐንስ መጥምቅ ዘወርሃ ግንቦት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ንስሐን የሰበከ የነቢይና ሐዋርያ ንዑድ ክቡር የሚሆን ቅዱስ ዮሐንስ በወርሃ ግንቦት የሚነበብ ገድሉን ማንበብ እንጀምራለን። አስቀድሞ በወርሃ የካቲት 30 ቀን ቅድስት ራሱ ከተገለጸች በኋላ ቅዱስ ዮሐንስ የሀገረ ሐምዳ ኤጲስቆጶስ ለሆነም ለቅዱስ አባ አንያኖስ በሕልም ነግሮት ዳግመኛም በዚህ ወርሃ ግንቦት 30 ቀን አከበራት። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁን አሜን። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምታምኑ የተወደዳችሁ ወንድሞቼ ሆይ የጌታ የኢየሱስ ክርስቶስ አገልጋይና ሐዋርያ የምሆን ወንድማችሁ ዮሐንስ አፈወርቅ በዚች በተባረከች ቅድስት ወርሃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች ስለ መጥምቁ ቅዱስ ዮሐንስ ራስ እነግራችኋለሁ አለም። ይህች የመጥምቅ ዮሐንስ ራስም የፈጸሙባትን እየገለጸች ሄሮድስ ሆይ የወንድም የፊልጶስን ሚስት ልታገባ አይገባህም እያለች ከነገ እስከ ምሽት በሀገሩ ሁሉ እየጮኸች በአየር ላይ ሁና በበረረች ጊዜ ስትጮኽ የሰሟት ሁሉም ምስጋና የሚገባው እግዚአብሔርን አመሰገኑ። እርጉም ሄሮድስም በቅድስት ራስ ከሚነገርበትና እርኩስ ግብሩን ከሚገለጥበት ቃል የተነሳም አፍሮ በእነዚያ ወራት ከልፍኙ ወጥቶ ለሰው አይታይም ነበር። ይህች ቅድስት ራስ ግን ጌታችን ኢየሱስ ክርስቶስ በደብረ ዘይት ሳለ ሄዳም ከእግሩ ስር ወድቃ ሰገደች። ያን ጊዜም በሁለት ወገን ድንግል የሆነች ርርተ ልብ ማርያም የተቈረጠች የቅዱስ ዮሐንስን ራስ ባየች ጊዜ የደረሰብህን ይህን መከራ ያዩ ዘንድ የካህኑ የጻድቅ ዘካርያስ ዓይኖች ወዴት ናቸው? ሕፃናትን ከፈጀ ከንጉሥ ሄሮድስ ፊት አሽሽታ በበረሃ ያሳደገች የቅድስት እናት ኤልሳቤጥ ዓይኖችስ የተቈረጠ አንገትህን ያዩ ዘንድ ወዴት ናቸው? እያለች አለቀሰች። እመቤታችን ቅድስት ድንግል ማርያም በመሪር ሐዘን በጽኑ እምባ ስታለቅስም ጌታችን ኢየሱስ ክርስቶስ እናቴ ሆይ መጥምቁ ዮሐንስ እንደ ሞተ እኔም እሞታለሁ። እኔ ግን የምሞተው ለጠፋው ዓለም ሕይወትን እሰጥ ዘንድ ነው። የምሞተውም እንደ መጥምቅ ዮሐንስ አይደለም። ተሰቅዬ ቀኝ ጎኔንም በጦር ተወግቼ የዓለም መድኃኒት የሚሆን ደሜ ይፈሳል ብሎ ርርት እናቱን አረጋጋት። ይህችን ቅድስት የዮሐንስን ራስም ሂጂ የሄሮድስን ኃጢአት ለዓለሙ ሁሉ ንገሪ፣ ክንፎችሽንም እንደ ንስር ክንፍ አጸናልሻለሁ፣ እስከ 15 ዓመትም መንፈስን በውስጥሽ አኖራለሁ አላት። ያን ጊዜም ቅድስት የዮሐንስን ራስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛት በረረች። ድምጿንም በየአገሩ በየስፍራው በየተራሮች ጫፍና በየባሕሩ ዳርቻ ሳሉ ሁሉ ተሰማም። ይህች ቅድስት ራስም የምትናገር የሄሮድስን ኃጢአት ብቻ አይደለም፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ትሰብካለች እንጂም። ዳግመኛም ለአሕዛብና ለአረማውያን ሁሉ አምነው የእግዚአብሔር ልጆች ይሆኑ ዘንድ የእግዚአብሔርንም አምልኮ ሕጉንና ትእዛዙን ታስተምራለች። ከአባቱና ከመንፈስ ቅዱስ ጋርም ቅድመ ዓለም የነበረም ዓለምንም አሳልፎ የሚኖር ከነቢያት የሚበልጥ የነቢያት አምላክ ጌታ መድህን ከእመቤታችን ከድንግል ማርያም መወለዱንም መሰከረች እንጂም። በጥፋት ውሃ ጊዜም ከምድር ፊትም የውሃን መጉደል ታይ ዘንድ በጻድቅ ኖህ እንደ ተላከችው ጻድ ርግብም ከዳር እስከ ዳር ትበር ጀመር። ያች ርግብ በአፏ የወይራ ቅጠል ይዛ በምሽት እንደ ተመላለሰች የመጥምቁ ቅዱስ ዮሐንስም ቅድስት ራስ እንደ ወይራ ቅጠል የሕይወትና የደህንነት ቃል ይዛ በአየርና በነፋሳት እየዞረች በየሀገር ሁሉ አስተማረች።
የመጥምቀ መለኮት ቅዱስ ዮሐንስ ቅድስት ራስም እየበረረች ወደ ምስራቃዊ የአረቢያን ተራሮች ሄደች። ንብረታቸውን ይዘው የሚጓዙ ነጋዴያን ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልተደረሰምናም ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስም እርሷን በመፈለግ ደከሙም። ከ15 ዓመትም በኋላ በምድረ አረቢያ አረፈች። የነቢዩ ቅዱስ ዮሐንስ ራስን ያስቆረጠ ርጉም ሄሮድስ ግን ሰላምና ዕረፍትን አላገኘም። በጻድቅና በቅዱስ ካህን ዘካርያስ ቤት ላይ ስለ ፈጸመው ግፍ ፈንታም ጽኑ መከራና አሳር አገኘው እንጂ። የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና ይህ ርጉም ሄሮድስ በሰደዳት ጊዜ ወደ አባቷ መጥታ አለቀሰች። ሄሮድስ ያደረገውንም ሁሉም እንዳስወጣትም ነገረችው። ንጉሡ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተም። የሄሮድስንም ግዛቶች ሁሉ ወግቶ በእሳት አቃጠለው። ንጉሥ ጢባርዮስ ቄሳርም ይህን ነገር በሰማ ጊዜ ሄሮድስ ስለ ሰደዳት ስለ ልጁ ብሎ ንጉሥ አርጣም ይህን ነገር እንዳደረገ ባረዱት ጊዜም ተቆጥቶ ተነሳም። ሄሮድስንም ወደ ዋናው የሮም ከተማ አስጠራው። በሄሮድስ ምክንያት የሀገር ሁከት በመደረጉና ታላቁ ነቢይ መጥምቁ ዮሐንስንም ስለ መግደሉም ከሹመቱ ሻረው። እንድልኩ ወደሚባል ሀገር አጋዘው። በዚያን ርጉም ሄሮድስ ክፉ አሟሟትን ሞተም። ጢባርዮስ ቄሳርም የሄሮድስን ቤተ መንግሥት አስፈረሰም፣ ጥሪቱንም ሁሉ ወረሰው። የሄሮድስንም ነገር ለተመለከተ ሁሉ ተረት ሆነም፣ ያለ ስም ያለ ምልክትም ቀርቶአልና። ነጋዴዎች ግን ሲወጡ ሲወርዱ በዚያ ያድሩ ነበር። በዚያን ዘመን በገንዘብ ድሆች በሃይማኖት ግን የበለጸጉ ሁለት ወንድሞች ነበሩ። እኒህም ይሰግዱ ዘንድ ወደ ኢየሩሳሌም ሄዱም። ይህም ከብዙ ዓመታት በኋላ ነው። በመሸም ጊዜ በዚያ ስፍራ አደሩም። ዳግመኛም ሌሎች ነጋዴያን በዚያ ስፍራ ያድሩ ዘንድ መጡም። በእግዚአብሔር ፍቃድም እኒህ እግዚአብሔርን የሚፈሩ 4 ሰዎች ተገናኙ። አብረውም በዚያ ስፍራ አደሩም። በሌሊትም መጥምቅ ቅዱስ ዮሐንስ ተገልጾ ስለ ቅድስት ራሱ ነገራቸው። እኒህ የታመኑ ሰዎችም ባደሩበት በዚህ ስፍራ የቅዱስ ዮሐንስን ራስ ያረፈችበትን ይህን ስፍራ ለመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ነገሯቸው። ደቀ መዛሙርቱ ከወይኒ ቤቱ አንስተው በነቢዩ ኤልሳዕ መቃብር አስቀድመው ቀበሩት። አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር ቀበሯት። ዳግመኛም ከብዙ ዘመን በኋላም የመጥምቁ ቅዱስ ዮሐንስን ሥጋም በቅዱሳን መዛሙርቱ ያረፈበት የነቢዩ ኤልሳዕ መቃብር ባለበት አገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነት ሐምዳ በተባለ ሀገርም አባ አናንያኖስ ቅድስት ራሱን ከመላ አካሉ ጋር ግንቦት 30 ቀን ዳግመኛ አውጥቶና አክብሮ ወደ ቅድስት ስፍራው መለሳት። ይህ የሆነውም በወርሃ የካቲት 30 ቀን አስተርዮ ርዕሱ ከሆነ ከብዙ ዘመን በፊት ሚያዝያ 15 ቀን ደቀ መዛሙርቱም ሥጋውንና ራሱን አገናኝተው ካሰረፉ በኋላ ነው። ለዘላለም የሚኖር የቅዱሳን ጻድቃንን መታሰቢያ ላከበረና ለወደደም ለልዑል እግዚአብሔር ምስጋና ይገባል። እኛም በወዳጆቹ በጻድቃን አማላጅነት ይቅር ይበለን። የመጥምቀ መለኮት ቅዱስ ዮሐንስ ቅድስ በረከቱም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሜን።